ሰላም ጤና ይስጥልን የሄኖክ አካዳሚ ቤተሰቦች እንደምን እስከዚህ ሰዓት ቆያችሁ? በባለፈው ኩታቶ ኮፋ ወይንም ፓርት ዋን ቪዲዮያችን ቁቤ አፋን ኦሮሞ በእንግሊሽ ላንጉጅ ውስጥ ደግሞ ሌተርስ ኦር አልፋቤት ስለሚለው ኮንሰፕት ዲቴል ተወያይተን ነበር። እሱም ቪዲዮ ያላያችሁ አዲስ ቤተሰቦች ወደ ኋላ መለስ ብላችሁ ቪዲዮን እዚሁ ቻናል ላይ ማግኘትና መመልከት ትችላላችሁ። ዛሬ ደግሞ ያን በመከተል በኩታ ለመፋ ወይንም ፓርት ቱን ቪዲዮ ተገናኝተናል ማለት ነው። እንደተለመደው ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ጀምሩት። ዛሬ ቀጥታ ወደ ትምህርታችን እንገባለን። ኩታ ለመፋ ፓርት ቱ ወይንም ክፍል 2 ማለት ነው። ሰገሌ አፋን ኦሮሞ ሳውንድስ፣ በአማርኛው ደግሞ የኦሮምኛ ቋንቋ ድምጾች ስለሚለው ሀሳብ ነው ዛሬ የምናየው። በአማርኛው ስርዓት ውስጥ ወይንም በአማርኛ ቋንቋ ስርዓት ውስጥ ድምጾች ቃላቶችን ይመሰርቱልናል። ማለትም ለምሳሌ መኪና የሚለው ቃል ካለ ይህ መኪና የሚለው ቃል መ፣ ኪ እና ና ከሚሉት ከነዚህ ሶስቱ ድምጾች ነው የተመሰረተው። በኦሮምኛ ቋንቋ ስርዓት ውስጥም ደግሞ ስናየው ወይንም በአፋን ኦሮሞ ውስጥ ቃላቶች የሚመሰረቱት በድምጾች ነው፣ ልክ እንደ አማርኛው ማለት ነው። ስለዚህ ኮንሰፕት ነው ዛሬ የምንወያየው። በኦሮምኛ ቋንቋ ስርዓት ውስጥ ድምጾችን በሁለት ከፍለን እናያለን። የመጀመሪያው ዱበችፍቱ ኢረቲ ሁንዳውን ወይንም አናባቢዎች ላይ በመመርኮዝ በእንግሊሽ ላንጉጅ ደግሞ ግልባጩ ቤዝድ ኦን ቫውልስ፣ እዚህ ላይ ተመርኩዘን ማየት እንችላለን። ሁለተኛው ደግሞ እዚች ጋር ዱቢፈማ ኢረቲ ሁንዳውን ወይንም በአማርኛው ተነባቢዎች ላይ በመመርኮዝ፣ በእንግሊሽ ላንጉጅ ግልባጩ ደግሞ ቤዝድ ኦን ኮንሶናንትስ ከፋፍለን እናያለን። የኦሮምኛ ቋንቋ ድምጾችን ማለት ነው። የመጀመሪያው ላይ ስንመጣ ዱበችፍቱ ኢረቲ ሁንዳውን አናባቢዎች ላይ በመመርኮዝ ወይንም ቤዝድ ኦን ቫውልስ የሚለውን ስናይ በውስጡ ሰገሌ ገባባና ሰገሌ ዴራ የሚሉ ሁለት ሀሳቦች አሉ። ምንድናቸው እነሱን እኒህ? ሰገሌ ገባባ ሰገሌ ገባባ ጀቹን ዱበችፍቱ ቶኮ ቆፋ ቀቡታዬ ሰገሌ የሮ ዱበታሙ ሀፉራ ገባባ ፊ አሪፈታታዬን ከን ዱቢፋሙዳ ይላል። ምንድነው ማለት የፈለገው? አጭር ድምጽ ማለት ይህ ሰገሌ ገባባ ማለት አጭር ድምጽ ማለት ነው። ቀጥተኛ ትርጉሙ በአማርኛ አጭር ድምጽ ማለት አንድ አናባቢ ብቻ ያለው ሆኖ ትንፋሻችንን አሳጥረን እና ፈጠን ብለን የምናነበው ድምጽ አጭር ድምጽ ይባላል ወይንም ሰገሌ ገባባ ይባላል ነው እያለን ያለው። ፈኪኛ ኤግዛምፕል ወይንም ምሳሌ ማለት ነው። ስናይ ባ ባ ይላል እዚች ጋር፣ ኬ ኬ ጬ ጬ ይላል። አሁን እዚች ጋር ያሉት እንዳሉ ሁሉም እዚህ ጋር ስድስቱም ኤግዛምፕሎች አንዳንድ ዱበችፍቱን ያላቸው ወይንም አንዳንድ ቫውል ያላቸው አንዳንድ አናባቢ ማለት ነው። ስለዚህ ትንፋሻችንን አሳጥረን ነው የምናነባቸው እና ፈጠን ብለን፣ ለምሳሌ ባ ባ ፈጠን ብለን ትንፋሻችንን አሳጥረን ነው የምናነባቸው አንዳንድ አናባቢ ስላላቸው ማለት ነው። እዚህ ጋር ደግሞ ሰገሌ ዴራ የሚለውን ስናይ ደግሞ የሰገሌ ገባባ ተቃራኒ ነው። ሰገሌ ዴራ ረዥም ድምጽ ማለት ነው ቀጥተኛ የአማርኛ ትርጉሙ። ሰገሌ ዴራ ጀቹን ዱበችፍቱ ለማ ከንቀቡ ተኤ ሰገሌ የሮ ዱበተሙ ሀፉራ ዴራ ፊ ሱተ ተኤን ካን ዱቢፋሙዳ ይላል። ምንድነው ማለት የፈለገው? ይሄኛው ረዘም ተብሎ የሚነበብ ነው ማለት አርዝመን ነው የምናነበው ሁለት ሁለት አናባቢዎች ስላሉት። እዚች ጋር አንዳንድ አናባቢ ነው ያላቸው ሁሉም ኤግዛምፕሎች አይደለ? ስለዚህ አሳጥረን ትንፋሻችንን አሳጥረን ፈጠን ብለን ነው የምናነበው። እዚህ ጋር ደግሞ ትንፋሻችንን አስረዝመን ቀስ ብለን ነው የምናነበው። ከዛኛው በተቃራኒ ከላይኛው በተቃራኒ ማለት ነው። ለምሳሌ አሁን እዚህ ጋር ባ ባ ባ ፊ ፊ ፊ ይሁት ድምፄ ይረዝማል። ኬ ኬ ሁለት ሁለት አናባቢ ወይንም ሁለት ሁለት ዱበችፍቱ ስላላቸው ማለት ነው።
ጬ ቀስ ብዬ ድምፄን አስረዝሜ ነው እያነበብኩ ያለሁት። ግን አሁን እዚህ ጋር ደግሞ ሰገሌ ገባባ የሚለው ጋር ወይንም አጭር ድምፅ የሚለው ጋር ፈጠን ብለ ድምፃችንን አሳጥረን ነው የምናነበው። ባ ባ ባ። እዚህ ጋር ደግሞ ባ ረዘም አድርገን ድምፃችንን ቀስ ብለን ባ ብለን ነው የምናነበው ማለት ነው። በመቀጠል ሁለተኛ ላይ ዱቢፈማ ኢረቲ ሁንዳውን ተነባቢዎች ላይ በመመርኮዝ ወይንም ቤዝዶን ኮንሶናንትስ እሱም ደግሞ እናያለን። እሱ ውስጥ ደግሞ ሰገሌ ላፋ፣ ሰገሌ ጀባና ሰገሌ ረቡታ የሚባሉ ነገሮች አሉ። ሰገሌ ላፋ የምንለው ቀጥተኛ በአማርኛ ትርጉሙ የላላ ድምፅ ማለት ነው። ዲፊኒሽኑን እዚህ ጋር ስናየው ጄቸ ቶኮ ኬሰቲ ዱቢፈማ ቶኮ ቆፋ ዮ ጅራቴ ፊ የሮ ዱበተሙ ሰገሌሳ ላፋሜ ከን ዳንገለው ዮተው ሰገሌ ላፋ ጀዳማ ይላል። ምንድን ነው ማለት የፈለገው በአማርኛው? ሰገሌ ላፋ ወይንም የላላ ድምፅ የምንለው በአንድ ቃል ውስጥ ወይንም በአንድ ቃል መሃል ውስጥ አንድ ተነባቢ ብቻ ያለ ሆኖ ከሆነ ያን ቃል አላልተን ነው የምናነበው ነው እያለን ያለው። ምሳሌ ወይንም ፈኬኛ ኤግዛምፕል ማለት ነው። ደላ 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 ደላ። አሁን ላ አንድ ብቻ ነች አይደለ? ስለዚህ አላልተን ነው የምናነበው ሙሉ ቃሉን በላ ምክንያት አንድ ብቻ ስለሆነች ደላ ደላ። አሁን እዚህ ጋር ሀሬ 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 ራ አንድ ብቻ ነች አላልተን ነው የምናነባት። ገና 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 ገና። አሁን እዚህ ጋር አጥብቀን አናነበውም እና አንድ ብቻ ስለሆነ እዚህ ጋርም ሙሬ ሙሬ ራ አንድ ብቻ ነች አላልተን ነው የምናነባት። ሰገሌ ጀባ ማለት ቀጥታ በአማርኛ ትርጉሙ የጠበቀ ድምፅ ማለት ነው። ዲፊኒሽኑን ደግሞ ስናየው ጄቸ ቶኮ ኬሳቲ ዱቢፈማ ጎሰ ቶኮ ለማን ወሊቲ አነኒ ዮ ዱፈኒ ፊ የሮ ዱበተሙ ሰገሌን ኢሳ ጀቤፈሜ ከን ዳንገለው ዮተው ሰገሌ ጀባ ጀዳማ ይላል። ምንድን ነው ማለት የፈለገው? በአንድ ቃል ውስጥ ተመሳሳይ የሆኑ ሁለት ተነባቢዎች ካሉ ያን ቃል አጥብቀን እንድናነበው ያደርገናል ማለቱ ነው። ማለትም እዚህ ጋር ምሳሌውን ስናይ ግልጽ ይሆንላችኋል። ፈኬኛ ወይንም ኤግዛምፕል ማለት ነው። እዚህ ጋር ደላ ይላል ደላ። እዚህ ጋር ሀሬ ይላል ሀሬ። አሁን እዚህ ጋር ሀሬ የሚለው ጋር ስናይ ራ ሁለት ናቸው እዚህ ጋር ራዎቹ። ግን እዚህ ጋር ደግሞ ሰገሌ ላፋ ላይ ሀሬ ብቻ ነው ያለው ሀሬ። ራዋ አንድ ነች። ስለዚህ አናጠብቃትም እቺን አላልተን ነው የምናነባት። እዚህ ጋር ግን ሀሬ ይላል ራው ሁለት ስለሆነ እዚህ ጋር ያሉት ራዎቹ ሁለት ናቸው። አጥብቀን ነው የምናነበው ሀሬ ብለን ማለት ነው። እዚህ ጋርም ሙሬ ሙሬ። አያችሁ ራ ትጠብቃለች። ተመሳሳይ ሆነው ሁለት ሆነው ከመጡ ጠብቀው ነው የሚነበቡት ማለት ነው። ሙሬ ራን አጥብቀናት ነው የምናነበው። ግን እዚች ጋር ሰገሌ ላፋ ላይ ራ አንድ ብቻ ነች። ሙሬ አላልተን ነው የምናነባት። ይህ ነው ልዩነቱ። ኮመን ኤግዛምፕል በአማርኛ ቋንቋ ውስጥ አብዛኛው ጊዜ የሚነገረው ገና ገና። አሁን ገና ካልን ካልጠበቀ የሆነ ያልደረሰ ነገር ነው አይደለ? ገና ግን ካልን ምንድነው? ክብረ በዓሉን ይገልጽልናል። ያ ነው ልዩነቱ። ቀጣይ በሶስተኛነት ደግሞ ሰገሌ ይረቡታ ሚለውን እናያለን። ሰገሌ ይረቡታ ጄቸ ቶኮ ኬሰቲ ቁቤወን ዱቢፈማ ጎሳ አዳ አዳ ታን ለማ ወሊቲ አነኒ ዮ ዱፈኒ ፊ የሮ ዱበተመን ሰገሌን ቁቤ ዱራ ራ ላ ማ ፊ ና ቁቤ ቦዳ ኢረቲ ቡታሜ ከን ዱበተሙ ዳ ይላል። አሁን እዚህ ጋር ምን ማለት ነው የፈለገው? ይሄ ሰገሌ ይረቡታ የምንለው
ወርዶ የሚነበብ ድምፅ መሀል ላይ ሁለት የተለያዩ ተነባቢዎች አንድ ቃል ውስጥ መሀል ላይ ሁለት የተለያዩ ተነባቢዎች ካሉ የመጀመሪያው ተነባቢ ከሁለተኛው ተነባቢ ወርዶ ይነበባል ነው የሚለው። ምንድነው ያለው? ግን የመጀመሪያው ተነባቢ ራ፣ ላ፣ ማ ወይንም ና መሆን አለበት። የሁለተኛው ምንም ሊሆን ይችላል፣ ችግር የለም። የትኛውም ተነባቢ ብቻ ይሁን እንጂ የትኛውም ተነባቢ ሊሆን ይችላል። ግን የመጀመሪያው ተነባቢ ወይንም ቁቤው ዱራ ራ፣ ላ፣ ማ ወይንም ና መሆን አለበት። ግን ቁቤ ቦዳው የፈለገው መሆን ይችላል፣ ችግር የለውም። ቁቤ ዱራው ግን ላ፣ ራ፣ ማ፣ ና መሆን አለባቸው ነው የሚለው። እዚህ ጋር ምሳሌውን ስናይ ግልጽ ይሆናል በደንብ። ሀርካ ይላል እዚች ጋር አይደለ? ለምሳሌ ሀርካ መሀል ላይ ሁለት እዚህ ጋር ራና ከሁለት የተለያዩ ቡቢፈማዎች ወይንም ሁለት የተለያዩ ኮንሶናንቶች ወይንም ደግሞ ሁለት የተለያዩ ተነባቢዎች አሉ፣ ራ እና ካ። አሁን የመጀመሪያው ምን መሆን አለበት? ሁሌ ከነዚህ አራት ውስጥ መሆን አለባቸው። ወይ ራ፣ ወይ ላ፣ ወይ ማ፣ ወይ ና መሆን አለባቸው። አሁን እዚህ ጋር ሀርካ እዚህ በራ ቦታ ሌላ ከላ ከማ እና ከና ውጪ ሌላ ቢፈማ ቢገባ የተለያዩ ብቻ ስለሆኑ ይሄንን ቃል ይረቡታ ድምፅ እንዲኖረው አያደርግም። ለምሳሌ አሁን እዚህ ጋር ደግሞ ሰንጋ ይላል አይደለ? ናና ጋ አሉ እዚህ መሀል ላይ የተለያዩ ሁለት ዱቢፈማዎች ወይንም ሁለት የተለያዩ ተነባቢዎች ናቸው እና ናና ጋ እና መጀመሪያ ላይ ነች። ስለዚህ መጀመሪያ ላይ ያለው ሁሌ ምን መሆን አለበት? ከነዚህ አራት ውስጥ መሆን አለባቸው። ስለዚህ ና አለች ከአራት ውስጥ ከራ፣ ከላ፣ ከማና ከና ውስጥ ና ስላለች ይሄውን ምን አይነት ድምፅ አለው ማለት ነው? ይረቡታ ድምፅ አለው። እዚህ ጋር ደግሞ ገምታ የሚለው ጋር ስንመጣ ማና ታሉ መሀል ላይ ማፊ ታጅሩ ሚቲ ያሲን እዚህ ማና ታሉ ማለትም ማ መጀመሪያ ላይ ነው ያለችው። ስለዚህ መጀመሪያ ላይ ግዴታ ኒቁቤ ዱራ መሆን ያለባቸው ራ፣ ላ፣ ማ እና ና ናቸው ብለናል። ማ እዚች ጋር ስላለች ችግር የለውም። ይሄም ይረቡታ ድምፅ ይኖረዋል ማለት ነው። ሲልጋ ይላል እዚህ ጋር ደግሞ ሲልጋ ላ መጀመሪያ ላይ አለች። መጀመሪያ ላይ ከነዚህ አራት ውስጥ መኖር አለበት። የመጀመሪያው ዱቢፈማ ከነዚህ አራት ውስጥ መሆን አለበት። ሁለተኛ ላይ ያለው ግን ሌላም መሆን ይችላል ነው ዋና ሀሳቡ። ከዛ ወርዶ የሚነበብ ድምፅ ይኖረዋል ማለት የተለያየ ድምፅ ይኖራል። የመጀመሪያው ከሁለተኛው ወርዶ ይነበባል። ለምሳሌ ሀርካ ስንል ራ ከካ ወረድ ብላ ነው የምትነበበው በድምፅ እይታ። ለምሳሌ ሀርካ ስንል ራን ወረድ አድርገን ካን ደግሞ ከራ አንጻር ከፍ ብሎ ይነበባል ማለት ነው። እዚህ ጋር ገምታ የሚለውንም ስናይ ማ ከታ አንጻር ወረድ ብላ ነው የምትነበበው፣ ታ ደግሞ ከማ አንጻር ከፍ ብሎ ይነበባል። በልምምድ የሚታወቁ ነገሮች የሚለመዱ ነገሮች ናቸው። ይህ ነው ሰገሌ ይረቡታ የሚለው። እስካሁን ያየነውን ነገር በጥያቄ ምን ያህል አውቀናል የሚለውን ራሳችንን እንፈትሻለን። ጋፊወን ጥያቄዎች ማለት ነው። አንደኛ ፊለኖወን አርማን ገዲ ኬሳ ከምቱ ሰገሌ ገባባዳ፣ ከታች ካሉት ምርጫዎች ውስጥ የትኛው አጭር ድምፅ ነው ነው የሚለው። 3 ሰከንድ ልስጣችሁ፣ መልሳችሁን አስቡት። ኦኬ አሰባችሁት? መልሱ የሚሆነው ጫለ ያለው ና የሚለው ነው። ሰገሌ ገባባ አንድ አናባቢ ብቻ ስላለው። አለ ያለው ዲ የሚለው ይሄ ሰገሌ ዴራ ነው፣ ረዥም ድምፅ ነው፣ ሁለት አናባቢዎች ስላሉት። ባላይ ሞርማ የሚለው ደግሞ ሰገሌ ረቡታ ነው፣ ሁንዳ ነው የሚለው ሁሉም መልስ ነው እያለ ነው። ሁሉም ደግሞ መልስ አይሆንም። መልስ የሚሆነው ጫለ ያለው ና የሚለው ነው ማለት ነው። ሁለተኛ ጥያቄ ከኔን አርማን ገዲ ኬሳ ከምቱ ሰገሌ ዴራታ፣ ከታች ካሉት ውስጥ የትኛው ረዥም ድምፅ ይሆናል ያለው።
በተማማርነው መሰረት መልሳችሁን አስቡ። 3 ሰከንድ ልስጣችሁ። ኦኬ አሰባችሁት? መልሱ አ ላይ ያለው ፋ የሚለው ነው። ፋ ሁለት አናባቢን ያለው ድምጻችንን ረዘም አድርገን ትንፋሻችንን ቀስ ብለን የምናነበው ሰገሌ ጤራ ነው ብለናል እና ሁለት አናባቢዎች ካሉት ፋ። ስለዚህ ዘቤስት መልስ ስለዚህ ጥያቄ አ ላይ ያለው ፋ የሚለው ነው። ባ ላይ ያለው ይሄኛው ቻ የምንለው ቁቤ ደቻ ነው። ፓርቷን ቪዲዮ ላይ አለላችሁ ስለ ቁቤ ደቻ በደንብ የሰራሁት እሱን ይዩት። ጫ ላይ ያለው ቤ የሚለው ደግሞ ይሄ ሰገሌ ገባባ ነው። ሰገሌ ጤራ አይሆንም አንድ አናባቢ ብቻ ስላለው። ዳ ላይ ያለው ካ የምንለው ደግሞ ይሄ እንደውም ሰገሌ አይደለም፣ ሰገሌ ሊሆን አይችልም። ግዴታ ሰገሌ እንዲሆን ዱበችፍቱ ያስፈልገዋል አይደለ? ስለዚህ ካ ቁቤ ዱቢፈማ ነው ማለት ነው። እሺ ሶስተኛ ጥያቄን ደግሞ ስናይ ጀቾታ አርማንገዲ ኬሳ ሰገሌ ላፋ ከንቀቡ ከሚ ከታች ካሉት ቃላቶች ውስጥ የላላ ድምጽ ያለው ቃል የትኛው ነው ነው የሚለው። 3 ሰከንድ ልስጣችሁ። በተማማርነው መሰረት መልሳችሁን አስቡት። ኦኬ አሰባችሁት? ሰገሌ ላፋ ያለው ጫለ ያለው መና የሚለው ነው ማለት ነው። መና ምክንያቱም መሀል ላይ አንድ ተነባቢ ብቻ ካለው አላልተን እናነባዋለን ያን ቃል ብለን ቅድም ተወያይተናል አይደለ? ሰገሌ ላፋ ላይ። ስለዚህ ጫ ዘቤስት አንሰር ነው ለዚህ ጥያቄ። አለ ያለው ደንበል የምንለው ይሄ ሰገሌ ይረቡታ ነው የሚሆነው። ሁለት የተለያዩ ተነባቢዎች መጀመሪያ ላይ ደግሞ ማም ስለቀደም ይሄ ሰገሌ ይረቡታ ነው የሚሆነው። ባሌ ደግሞ ደሜ ይላል። ሁለት ተመሳሳይ ተነባቢዎች መሀል ላይ ከመጡ የሆነ ቃል ውስጥ ምንድነው ብለናል? ሰገሌ ጀባ ነው ብለናል። ዳሌ ደግሞ ሌ ይላል። ፈጠን ብለን የምናነበው ሰገሌ ገባባ ነው ይሄ። ስለዚህ የተጠየቅነው ደግሞ ሰገሌ ላፋ የሆነ የቱ ነው ያለው ቃል የትኛው ነው ስለተባልን ጫለ ያለው መና የሚለው ይሆናል ማለት ነው። አራተኛ ጥያቄ ጀቾታ አርማንገዲ ኬሳ ሰገሌ ጀባ ከንቀቡ ከሚ ከታች ካሉት ቃላቶች ውስጥ የጠበቀ ድምጽ ያለው ቃል የትኛው ነው ነው እያለን ያለው። 3 ሰከንድ ልስጣችሁ ለዚህ ማስቡት። በተማማርነው መሰረት መልሳችሁን። ኦኬ መልሱ የሚሆነው አለ ያለው ገን የሚለው ነው። ሰገሌ ጀባ አይደል የተጠየቅነው። ሰገሌ ጀባ ደግሞ የሆነ ቃል ውስጥ መሀል ውስጥ ሁለት ተመሳሳይ ተነባቢዎች ወይንም ሁለት ተመሳሳይ ዱቢፈማዎች ሊኖሩ ይገባሉ፣ ወይንም ኮንሶናንትስ ሊኖሩ ይገባሉ። ስለዚህ ዘቤስት አንሰር ለዚህ ጥያቄ ጠብቆ የሚነበበው ገና የሚለው ነው ማለት ነው። ባለ ያለው ለፋ የሚለው ይሄ ላልቶ ነው የሚነበበው ፋ አንድ ብቻ ስለሆነች ይሄ ሰገሌ ላፋን ያለው ይሄ ቃል። ጫ ላይ ደግሞ ይሄ ቁ የሚለው ይሄ ቁቤ ዱበችፍቱ ነው አይደለ? ዳሌ ደግሞ ፈርዳ የሚለው ሁለት የተለያዩ ተነባቢዎች አንድ ቃል ውስጥ ከመጡ እና የመጀመሪያው ራስ ስለሆነ እዚች ጋር ደግሞ ይሄ ይረቡታ ድምጽ ነው የሚኖረው ማለት ነው። ስለዚህ ዘቤስት አንሰር አለ ያለው ገና ብሎ ጠብቆ የሚነበበው ነው ማለት ነው። አምስተኛ ጀቾታ አርማንገዲ ኬሳ ሰገሌ ይረቡታ ከንቀቡ ከሚ ከታች ካሉት ቃላቶች ውስጥ የይረቡታ ድምጽ ያለው ቃል የትኛው ነው ነው እያለን ያለው። 3 ሰከንድ ልስጣችሁ፣ መልሳችሁን አስቡት። ኦኬ አሰባችሁ? መልሱ ዳለ ያለው ባፊጫ የሚለው ነው። ቢና ሲ ወይንም ባፊጫ ይሆናሉ ማለት ነው። ባለ ያለው አራባ ይላል። ለምን ይረቡታ ሆነ ካልን ሁለት የተለያዩ ዱቢፈማዎች መሀል ላይ መተው የመጀመሪያው ደግሞ ራስ ስለሆነ የይረቡታን ክራይቴሪያ ሟልቶልናል አይደለ? ስለዚህ አረባ የሚለው ሰገሌ ይረቡታ አለው ይሄ አረባ የሚለው ቃል ማለት ነው። ጫለ ያለው ደግሞ እንዴት እሱ ሲረቡታ ሆነ የሚል ጥያቄ ሊመጣ ይችላል። ይልካን ይላል። ላ እና ካ ሁለት የተለያዩ
ዱቢፋማዎች በአንድ ቃል ውስጥ መጡ። ስለዚህ የመጀመሪያው ደግሞ ላ ሚለው ነው። ቁቤ ዱራው ማለት ነው። ላ ሚል ስላለ ክራይቴሪያውን ያሟላል። ይሄ ኢልካን የሚለው ይረቡታ ድምፅ አለው ማለት ነው። አለ ያለው ሀማ ሚለው ይሄ ሁለት ተመሳሳይ ዱቢፋማዎች ነው ያሉት። ስለዚህ ይሄ እንትኑ ሁለት ቁቤዎች እነዚህ ማማ የምንላቸው ጠብቀው ነው የሚያስነብቡት አይደለ? ስለዚህ ሰገሌ ጀባ ነው ያለው ይሄ ቃል እንጂ ሰገሌ ይረቡታ ሊኖረው አይችልም። ስለዚህ ዘቤስት መልስ ባፊጫ ዳለ ያለው ይሆናል ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጉት። በሚቀጥለው ቪዲዮአችን ደግሞ ጄቾታ ወርድስ ወይንም በአማርኛው ቃላት ስለሚሉት በደንብ እንወያያለን። መልካም ጊዜ